እንዴት አመሻችሁ? ሰላም ነው ሁሉ ነገር እና አብዛኛው ጉባኤ ተዘልሎ ተቀመጠ እንደሚባለው ነው። ጥሩ ነው። እግዚአብሔር እናመሰግናለን። እንግዲህ ከአለፈው ሳምንት ጀምሮ መቼም ብዙ ለውጥ ተካሂዷል በህይወታችን ውስጥ ብናቀውም ባናቀውም በዓለም ዙሪያም ብዙ ለውጥ ተከናውኗል። ስለዚህ ባለፈው እንዳልኩት ለውጥ የማይሻር ህግ ነው። በፍጥረት ላይ የማይለወጥ እግዚአብሔር ብቻ ነው እና ለውጥ መጥፎ ነገር አይደለም። ለፍጥረት ለውጥ እግዚአብሔር ህይወትን የሚሰጥበት መንገድ ነው። ምናልባት ለውጥ ባይኖር ኖሮ የዛሬ 40-50 ዓመት ይሄ ቤተክርስቲያን ሁሉ አይኖርም ነበር እና ለውጥ ጥሩ ነገር ነው እና አንደኛው ነገር ለውጥ ወዳድ እንድንሆን እግዚአብሔር ይርዳን። ምክንያቱም ለውጥ ብዙ ዋጋ የሚያስከፍል ነገርም ስለሆነ ሳናስበው ለውጥን ልንጠላ ልንሸሽ እንችላለን እና እግዚአብሔር በመጽሐፍ ቅዱሳችን ውስጥ በታሪክ ውስጥም የሰራባቸው ሰዎች ለውጥ በሚወዱ ሰዎች ነው እና አንድ ሰው ሲናገር ምን አለ? ለአዲሱ የለውጥ እንቅስቃሴ ትልቁ እንቅፋት ከዛ በፊት የነበረው የለውጥ እንቅስቃሴ ነው አለ። ምን ማለት ነው? አንድ ጊዜ የተለማመደውን ለውጥ ሌላ ለውጥ የሚያስፈልግ አይመስለንም እና በአንድ ወቅት ለውጥን በጣም ሲያራምዱ የነበሩ ሰዎች ከተወሰነ ጊዜ በኋላ ለውጥን በጣም የሚቃወሙ ይሆናሉ ወይም ልንሆን እንችላለን። ስለዚህ ለውጥ የእግዚአብሔር በፍጥረቱ ላይ ወደሚፈልገው የመጨረሻ ግብ እስኪደርስ ድረስ የሚጠቀምበት እግዚአብሔር የማይጥለው ሁነኛ መሳሪያው ነው። ስለዚህ በለውጥ ላይ እግዚአብሔር ሁላችንንም ተሳታፊ ብቻ ሳይሆን መሪ እንድንሆን ይፈልጋል። ለውጥ በግለሰብ ህይወት፣ በቤተሰብ፣ በቤተ ክርስቲያን፣ በትንንሽ ህብረተሰቦች ውስጥና በአገር በዓለም አቀፍ ብቻ ሳይሆን በጽንፈ ዓለም በጠቅላላ በዩኒቨርስ ውስጥ በአሁኑ ጊዜ እየተካሄደ ነው። ለውጥን ከብዙ አቅጣጫ ማየት እንችላለን። ለውጥ ሁል ጊዜ ባለፈው እንዳልኩት ኃይል ይፈልጋል። የአንድ ለውጥ ትልቅነቱና የለውጡ ውጤት አምጪነት የሚለካው በለውጥ ውስጥ ባለው ኃይል ነው። መለኮታዊ ለውጥ ደግሞ በመለኮታዊ ኃይል ብቻ የሚደረግ ነገር ነው እና ብዙ ጊዜ ቤተክርስቲያን ትጸልያለች፣ እግዚአብሔር ሆይ ኃይልህን ስጠን፣ በመካከላችን መነቃቃት ይነሳ፣ ድምጽህ ይምጣ፣ መንፈስህ ይውረድ ብለን እንጸልያለን። እያልን ያለ ነው ምንድነው እሱ? ኃይልን ስጠን። ግን እግዚአብሔር ለምንድን ነው የምትፈልጉት ቢለን መልሱ ለውጥ ካልሆነ እግዚአብሔር ለምን ይሰጠናል? እና እግዚአብሔር እባክህን ኃይልን አውርድ፣ በመካከላችን መንፈስህ ይውረድ፣ ክብርህ ይውረድ፣ ድምጽህ ይምጣ ብለን ግን እባክህ ምንም ነገር እንዲለወጥ አንፈልግም ካልን ይጋጫል። እና አሁን ለውጥ ያስፈልጋል የሚለውን ነገር ከልባችን ሳናምን እግዚአብሔር ኃይል ይሰጣል ማለት ሞኝነት ነው። በመጽሐፍ ቅዱሳችን ላይ ሁል ጊዜ እግዚአብሔር ኃይል የሚሰጠው በመለወጥ ጩኸት ውስጥ ላሉ ሰዎች ወይንም ላሉ ግለሰቦች ወይም ላሉ ህዝቦች ነው። ስለዚህ የለውጥ አንዱ ዋነኛ ምህዋር ኃይል ነው። ህዝብ አምጾም ቢሆን በህዝብ አንድነት የሚፈጠር ጉልበት ለውጥ ሊያመጣ ይችላል። ሰዎች አንድ ነገር ከአንድ ቦታ ወደ ሌላ ለማድረግ የአካላዊ ኃይል ይጠቀማሉ። እግዚአብሔር ደግሞ መለኮታዊ ኃይል አለው። እግዚአብሔር ፍጥረቱን የሚመግብበት ወደሚፈልገው ግብ የሚያደርስበት ኃይል አለው። ግን ኃይል ብቻ ለለውጥ አይበቃም። ኃይል በሚመጣበት ጊዜ አብረው ለለውጥ የሚያስፈልጉ ባለፈው ሳምንት እንደተናገርኩት ሌሎች ነገሮች አሉ። አንደኛው ሀሳብ ነው። ሁል ጊዜ አክቹአሊ ለውጥን የሚመራውና ለውጡን ወደ ሆነ ውጤት የሚያመጣው ኃይሉ ብቻ ሳይሆን ሀሳቡም ነው። እግዚአብሔር ሁል ጊዜ ኃይል ከመስጠቱ በፊት ሀሳቡን ይገልጣል። እግዚአብሔር ኃይሉን በሚሰጠን ጊዜ
ያ ልምምድ ብዙ ጊዜ መንፈሳዊ መነቃቃት እንለዋለን፣ ሪቫይቫል እንለዋለን። ሪ ማለት እንደገና ነው፣ ቫይቭ ማለት ህይወት ማለት ነው። እንደገና በህይወት መሆን፣ እንደገና አቅምና ጉልበትን መሞላት ነው። ግን አንድ ሰው ኃይል ከተሞላ በኋላ ያንን ኃይል እንዴት አድርጎ እንደሚጠቀምና ምን እንደሚያደርግበት ካላወቀ በዛ ኃይል ውስጥ ሊጠፋ ይችላል። ብዙ ጊዜ ለቤተ ክርስቲያን ትልቅ የብዙ ሪቫይቫሎች ታይተው መጥፋት ምክንያትና የብዙ ሪቫይቫሎችን ደግሞ ውጤት የሚያቀጭጨው የእግዚአብሔርን ኃይል ከተቀበልን በኋላ የእግዚአብሔርን ሐሳብ ልብ ብለን ሰምተን ከዛ ሐሳብ ጋር የሚጣጣም ማንነትን ስለማናዘጋጅ ኃይሉን እዚሁ ቤተ ክርስቲያን ውስጥ ባሉን አክቲቪቲዎችን ጨርስና እኛ በኃይል እዚህ ብዙ ነገር እያደረግን ከኛ ጎረቤት ከኛ አጠገብ ግን ብዙ መለወጥ ያለባቸው ነገሮች በሐሳብ እጦት በኃይል እጦት ይጠፋሉ። ስለዚህ እግዚአብሔር ሪቫይቫል ወይንም ደግሞ መንፈሳዊ ኃይልን ሲሰጥ በልቡ ያለውን የተሃድሶ ሐሳብ አብረን እንድንይዝለት ይፈልጋል። እግዚአብሔር ለራሱ ሰዎች ኃይል ሲሰጥ ለፈጠራቸው ፍጥረታትና ከእግዚአብሔር ጋር በጥል ለሚኖሩ ሰዎች ተሃድሶ እንድናመጣበት ነው። ኃይል የቤተ ክርስቲያን መዝናኛ ዱላ አይደለም። ወይም ደግሞ ኃይል እኛ ቤተ ክርስቲያን ውስጥ ልንለማመደውና ሌላ አይነት ነገር ውስጥ እንድንገባ በመካከላችን እግዚአብሔር እንዳለ እንድናቅበት ብቻ የሚሰጥ ነገር አይደለም። እግዚአብሔር ለውጥ ለማምጣት ሲያስብ በብሉይ ኪዳንም በአዲስ ኪዳንም በግለሰብም በሕዝብም ደረጃ ኃይልን ይሰጣል። ግን ሁል ጊዜ ኃይል የተቀበሉ ሰዎች እግዚአብሔር አንድ ትእዛዝ ነው የሚሰጣቸው፣ ሂዱ። ለሙሴ እግዚአብሔር ኃይል ሰጥቶት ያለው የት ነው? ሂድ። ለሐዋርያት ኃይል ከተቀበላችሁ በኋላ ምንድነው የተባሉት? ሂዱ። ለጌዲዮን ምንድነው የተባለው? ሂድ። እና ኃይሉ የምንሄድበትንና የምንሰራበትን ጉልበት ይሰጠናል። ግን ያለ ሐሳብ እንዲሁ አልሮጥም እንዳለ ጳውሎስ፣ ሐሳብ ግን ያስፈልጋል። ስለዚህ በዚህ ዘመን ላይ እግዚአብሔር ለውጥ በሚያመጣበት ጊዜ አሁን አንዱ መጸለይ ያለብን እግዚአብሔር ሆይ ኃይልህን ስጠን፣ ደግሞም ሐሳብህን ግለጥልን። ሐሳብ የሌለው ኃይል አደገኛ ነው። ኃይል የሌለው ሐሳብ ደግሞ ምንም ጥቅም የለውም። ፕሮግራም ብቻ ሆኖ ነው የሚቀረው። ብዙ ፕሮግራም እናወጣለን። አሁን በዚህ ዘመን ላይ ሁለቱም እንደሚጠፉ እንዳሉ እንደሌሉ አንዳንድ ቦታ ብዙ ፕሮግራሞች አሉ። አንዳንዶቹ የሰው ናቸው፣ ግን የኃይል እጦት አለ። እቅድ ስናወጣ እንደዚህ ወፍራም የሆነ እቅድ እናወጣለን። ብዙ ሐሳብ አለ፣ ግን በማግስቱ ኃይል የለም። ስለዚህ እግዚአብሔር አምላካችን ኃይል እና ሐሳብ አሲዞ ነው ለውጥ የሚያመጣው። ግን ይሄ ኃይልና ሐሳብ አቅጣጫውን እና መድረሻውን እንዳይስት ለውጥ ሁል ጊዜ ግብ አለው፣ ፐርፐዝ አለው። የለውጥ ግብ ደግሞ የእግዚአብሔር መንግስት ነው። እግዚአብሔር ኃይልን የሚሰጠውና ሐሳቡን የሚገልጸው መንግስቱን ሪስቶር ለማድረግ ወይም ለመመለስ ነው። በመጨረሻ የእግዚአብሔር መንግስት ዓላማ አድርገን የእግዚአብሔርን ሐሳብና ኃይል ተሞልተን ስንሄድ ሁል ጊዜ የሚረሳው ነገር ይሄንን ኃይል የሚጠቀመውና የሚያስተዳድረው እንደገና ደግሞ ይሄንን ሐሳብ የሚፈጽመው ሰው ደግሞ መለወጥ አለበት። ስለዚህ ያልተለወጡ ሰዎች ምንም ኃይል ቢቀበሉ ምንም ሐሳብ ቢሞሉ መጨረሻ ላይ የሚፈጽሙት ውስጣቸው ያለውን ያልተለወጠ ነገር ነው እንጂ የእግዚአብሔርን ነገር አይሆንም። ስለዚህ የአእምሮ መታደስና መለወጥ በለውጥ ውስጥ አስፈላጊ ነው። ዛሬ እንድናይ የማስበው ስለ ሐሳብ ነው። ተሐድሶ ሐሳብ ነው፣ ፕሮግራም ነው። እግዚአብሔር መጽሐፍ ቅዱስን ሲጽፈው በለውጥ ሐሳብ ነው። ስለዚህ ስለ ሐሳብ እንድንነጋገርና
የእግዚአብሔርን ሐሳብ እንድንጠማ ልክ ለኃይል እንደምንጸልየው እግዚአብሔር ሆይ ለዚች ምድር ያለ ሐሳብ፣ ለእኔ ያለ ሐሳብ፣ ለትውልዳችን ያለ ሐሳብ፣ ለቤተ ክርስቲያን ያለ ሐሳብ፣ እግዚአብሔር ሐሳብ አለው። ስለ ዳዊት ሲናገር የእግዚአብሔርን ምን ይላል? ሐሳብ ካገለገለ በኋላ ምን አረገ ይላል? አንቀላፋ። ከእስራኤላውያን ጋር በነበረው ሙግት እግዚአብሔር ምን አለ? ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር የራቀ ነው። ስለዚህ ክፉ ሰው ሐሳቡን በደለኛም መንገዱን ይተው። እግዚአብሔር ሐሳቡን አይተውም፣ ወደኛ አይመጣም። ምክንያቱም የእሱ ሐሳብ ሁሉ ጊዜ ከፍ ያለ ነው። የእሱ ሐሳብ ሁሉ ጊዜ ፍጹም ነው። ለእናንተ የማስባትን ሐሳብ እኔ 70 ዓመት ባቢሎን ብትሄዱም እስራኤል ብትፈርስም እስቲል የማሐሳብ ነው የሚሻለው የኔ ሐሳብ። እግዚአብሔር ዛሬ ደግሞ ለኛ ያለውን ሐሳብ ይግለጥልን። ስለዚህ እስኪ እንጸልያለን። እግዚአብሔር ሆይ አንተ ሐሳብ አለህ፣ ለኔ ሐሳብ አለህ፣ ለቤተ ክርስቲያን ሐሳብ አለህ፣ ለዚህ ትውልድ ሐሳብ አለህ፣ ለምድሪቱ ሐሳብ አለህ፣ ለፍጥረቱ በጠቅላላ። ወደ ሐሳብህ መልሰን ሐሳብህን እንድንቀበል በዚህ ጊዜ አስተምረን እንላለን። አቤቱ ጌታ ሆይ ጸልያለሁ፣ ምናልባት የሰውን ሐሳብ የራሳችንን ሐሳብ ስናገለግል እንዳንገኝ እግዚአብሔር ሆይ የኛ ብልጽግና፣ የኛ ክብር፣ የህይወታችን እርካታ፣ የፍጥረት ሁሉ ናፍቆት ያንተ ሐሳብ ነው። ስለዚህም እንደገና ድምጽህን አሰማን፣ ሐሳብህን ግለጥልን። ስለ ሐሳብህ ደግሞ ስለዚህ የተሐድሶ ሐሳብ በምድር ላይ እግዚአብሔር ሆይ ልሰራ ያለውን ነገር ቀድመን እንድንረዳ ሐሳብህን የሚቀበል እሺ ባይልብና የተከፈተ ልቦናን ስጠን። ክብር በእውነት ለስምህ ብቻ ይሁን፣ በጌታ በኢየሱስ ስም። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ሊሄድ አካባቢ አንድ ነገር ነገራቸው። ምን አላቸው? እኔ ብሄድ ይሻላችኋል፣ እኔ ካልሄድኩኝ አጽናኙ አይመጣም። አሁን በጣም ብዙ ልነግራችሁ የምፈልገው ነገር አለ። ማለት ብዙ ሐሳብ አለ ልነግራችሁ ላካፍላችሁ የምፈልገው፣ ግን ምን አላቸው? ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ምን ያደርጋቸዋል? ወደ እውነት ሁሉ ይመራቸው። ከእኔ ያለውን ወስዶ ይናገራል እንጂ ከራሱ አይናገርም። የሚገርማችሁ ነገር ዘፍጥረትን ስንጀምር ቁጥር 2 ላይ ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበር። ማለት ባዶ አንዳች አልነበረበትም የሚለው ፎርምለስ ነው የሚለው ቅርጽ የለሽ እና ጨለማ እና ምን ይላል? የእግዚአብሔር መንፈስ በውሃ ላይ ሰፎ ወይ በጥልቁ ላይ ምን አድርጎ ነበር ይላል? ሰፎ ነበር። ማለት ዝግጁ ነበር ነው የሚለው። የእግዚአብሔር መንፈስ በሙሉ ኃይል ዝግጁ ሆኖ ባዶ በሆነው ቅርጽ የለሽ በሆነው ጨለማ በሆነው ላይ ነበረ። የሚጠብቀው ምንድነው? የእግዚአብሔርን ሐሳብ። ስለዚህ የእግዚአብሔር የመጀመሪያው ሐሳቡ ምንድን ነበረ? ብርሃን ይሁን ነው። ስለዚህ ልክ እግዚአብሔር ብርሃን ይሁን ሲል ሐሳቡ ሲገለጥ መንፈሱ ሐሳቡን ይፈጽም ነበር። ስለዚህ በለውጥ ላይ እኔ አሁን የማየው ትልቁ ችግር የለውጥ ረሃብ ብቻ አይደለም፣ ኃይሉ ብቻ አይደለም፣ ሐሳብ የለንም። ባለፈው ሳምንት መጨረሻ ይሄ ሳምንት ዊኬንዱ ላይ መቀሌ ነበርንና ስናልፍ አንድ ነገር አየን። በጣም የተጋጋጠና የከሳ ፈረስ ጋሪ እየጎተተ በጣም ብዙ ዕቃ ተጭኖ አቅቶት ወደቀ። አሁን እዛ ጋር ወንጌል ቦታ አለው ወይ? የእግዚአብሔር ሐሳብ ፈረሱን ሲፈጥርና ሲያይ ያ ነው ወይ? አሁን ወተን ስንሄድ ስናልፍ ስናገድም ማታ ስንወጣ ከተማውን ስናይ እግዚአብሔር ሐሳቡ ምንድን ነው? በእውነት ይህች ምድር መለወጥ ካለባት የእግዚአብሔር ሐሳብ ሊገባንና ሊገለጥልን ያስፈልጋል።
ምክንያቱም ብዙ ቅርጽ የለሽ ቤተሰቦች አሉ፣ ብዙ ቅርጽ የለሽ ቢዝነሶች አሉ፣ ብዙ ቅርጽ የለሽ ቤተክርስቲያኖች አሉ፣ ብዙ ባዶነት አለ፣ ብዙ ጨለማ አለ። በዚህ ሁሉ ነገር ላይ ግን የእግዚአብሔር ሐሳብ ሲገለጥ መንፈስ ቅዱስ እሱን ውበት ይሰጠዋል። ምክንያቱም በዘፍጥረት 1 መጨረሻ ቁጥር 31 ላይ እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ምንድን ነበር ይላል? እጅግ መልካም ነበር። እግዚአብሔር ሐሳቡን በገለጠ መጠን ያ ባዶ የነበረው ነገር ሞላ፣ ያ ጨለማ የነበረው ነገር በብርሃን ተዋጠ፣ ያ ቅርጽ የለሽ የነበረው ነገር ቅርጽ እያበቀለ ሙሉ ሆነ። ራእይ የመጨረሻው ምዕራፍ ላይ ሄዳችሁ ስታዩ ወይም ምዕራፍ 21 ከአንድ ከምዕራፉ በፊት እንደዚህ ይላል ቁጥር 5 ላይ በዙፋን ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ፣ ለእኔም እነዚህ ቃሎች የታመኑና እውነተኞች ናቸው ጻፍ አለኝ ነው። ሁሉንም አዲስ አደርጋለሁ። እነኚህ ቃሎች ደግሞ ይሄ ሐሳብ የታመነና እውነተኛ ነው። ሁሉ ነገር መልካም አልነበረም እንዴ? ለምን እንደገና አዲስ ነገር አስፈለገ? ምዕራፍ 21 አክቹአሊ ሲጀምር ምንድነው የሚለው? አዲስ ሰማይንና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋል፣ ባህርም ወደፊት የለም ብሎ አዲስ ሰማይና አዲስ ምድር። እንደገና ደግሞ ምን ይላል? ቅድስቲቱ ከተማ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። አዲስ ከተማ እንባዎችን ሁሉ ከዓይናቸው ያብሳል። ቁጥር 4 ላይ ሞትም ከእንግዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ አዲስ ስርዓት፣ የማያስለቅስ ስርዓት፣ የማይገድል ስርዓት። ይሄ የእግዚአብሔር ሐሳብ ነው። እግዚአብሔር ደግሞ ይሄንን ሐሳቡን ለማድረግ ኃይል አለው፣ ወስኗል። በዘመኑ መጨረሻ ይላል ኤፌሶን ላይ የእግዚአብሔር ሐሳብ በሰማይና በምድር ያለውን ሁሉ በክርስቶስ ምን ማድረግ ነው? ይሄ የተወሰነ ያለቀ ነገር ነው። እኛ ወደዚህ ሐሳብ ውስጥ እንገባለን እንጂ ለእግዚአብሔር የምናቀብለው ምንም አዲስ ሐሳብ የለም። የጌታ የኢየሱስ ክርስቶስን ሐሳብ ስናይ ባለፈው እንዳየነው የሐዋርያት ሥራ ላይ 40 ቀን ሙሉ ስለ እግዚአብሔር መንግስት ሰማይና ምድርን ስለሚጠቀልለው ፍጥረትን ሁሉ ስለሚገዛው መንግስት እየተናገረ እያለ ጌታ ሆይ የእስራኤልን መንግስት እንደገና ወይም መንግስትን ለእስራኤል እንደገና ትመልሳለህ ብለው ሰፈራዊ ያደረጉት ማለት በቃ እዛው ከሮም ጋር ማለት እግዚአብሔር በእውነት ትንንሽ ነገሮችን ከላያችን ላይ ያንሳ። እኛን ሲያይ እግዚአብሔር የሚያየው ሰማይና ምድርን የሚገዛውን አዲሱን መንግስት ነው። የሰይጣን ችግሩ አይደለም ሎካል ቸርች ማለት እንደዚህ አይነት ማህበር ማቋቋማችን ምንም አይሰማውም። ሰይጣን በቤተ ክርስቲያን ላይ ትልቅ ጥላቻና ቁጣ ያለው የእግዚአብሔር መንግስት ስለሚያይ ነው። ግን በራእይ 21 እና በዘፍጥረት 1 መካከል ሌላ ሐሳብ መጣ። አሁን በዓለማችን ላይ ያሉትን ጦርነቶች ሁሉ ብታዩ ቤት ለምሳሌ ተጣልታችሁ ስትጋጩ ከትዳር ጓደኞቻችሁ፣ ከልጆቻችሁ፣ ከጎረቤቶቻችሁ፣ ከስራ ቦታ መጨረሻ ላይ የሚመጣው ግጭቱ የሐሳብ ግጭት ነው። እርቅም መጀመሪያ ሲመጣ ንብረት ላይ አይደለም ሐሳብ ላይ ነው። መጀመሪያ ሰይጣን ወደ ሰው ይዞ የመጣው ሐሳብ ነው። ምክንያቱም እግዚአብሔር ሰውን ፈጥሮ ሰው መጀመሪያ ሲነቃ ተፈጥሮ ልክ ሰው ሆኖ ሲነቃ እግዚአብሔር ምን ይላል? ሰዎችን ምን ይላል? ባረካቸው፣ ብዙ ተባዙ፣ ምድሩን ሙሏት፣ ግዟት፣ የፈጠርኩትን ሁሉ ግዙ ብሎ ሐሳብ ነው የሰጣቸው። ሰይጣን ደግሞ ሲመጣ ምንድነው ያለው? ጌታ አንዱ የሰጣቸው ነገር ምንድነው? እሱ ሁሉንም ብሉ፣ እችኛዋን ዛፍ ግን
አትብሉ። ይሄ የመታዘዝ መለኪያ ነው። ሰይጣን መጣና ሁሉንም ዛፍ መብላታቸው አይደለም። አይገርምም? ይሄን ሁሉ እኮ ብሉ ግዙ ተባላችሁ ብሎ አይደለም የመጣው። እንደው በሆነ እግዚአብሔር አትብሉ ያለው ነገር አለ? እግዚአብሔር ብሏል። ከዛ በኋላ ይገርማችኋል፣ እግዚአብሔር እኮ እንደዚህ ያለው እሱ እንዳሰበው አይደለም ነገሩ፣ የደበቃችሁ ነገር አለ። ብትበሉ አይናችሁ ይከፈትና እንደማን ትሆናላችሁ? እንደ እግዚአብሔር ትሆናላችሁ። እውነተኛው ሐሳብ ይሄ ነው። ይሄው በዛን ጊዜ ያው እናቴ ትሙት ምናምን አልነበረም፣ ግን በሚለው ነገር ብሎ አሳመናቸው። ከዛ ሲያዩት ይሄ ሐሳብ እውነት ነው ነገር አስጎመጃቸው። ከዛ ፍጥረት 3 ጀምሮ አሁን እኛ እስካለን ጊዜ ድረስ ከዚህም በኋላ ጌታ እስኪመጣ ድረስ የዛችን ሐሳብ ውጤት ነው ዲል እያደረግን ያለን። ሰዎች ላመኑት ሐሳብ ተገዢ ናቸው። በነገራችን ላይ ይሄ ውሃ ሐሳብ ነበር በአንድ ወቅት። እውነት ነው። ውሃ ፋብሪካ ቢከፈት ተብሎ ምንም በለው የስ ከይጋ ይቆፈር፣ ከዚህ ጠርሙሱ ምን ይምሰል? እቺ ቀይዋ መስመር በቅርብ ነው የተሰራችው። ለመቀም ባለቤቱን አቋልና ምንድነው እንደውም የሆነ ቦታ ላይ ነው እንትራን እኮ ቀይ ብታረጋት ሲሉት ሐሳብን ወሰዳትና ቀይ ያደረጋት። ሐሳብ ነው። ሁላችሁም ሐሳብ ነበራችሁ፣ እኔም ጨምሮ በወላጆቻችን ልጅ ቢኖረኝስ ብለው አሰቡ። አሁን የለበሳችሁት ልብስ ሁሉ ሐሳብ ነበር። ሐሳብ ያልሆነ ነገር ምን አለ በአንድ ወቅት? ስለዚህ እኛ እንደ ሕዝብ እንደ ቤተ ክርስቲያን ለሐሳብ ያለን ትኩረትና አክብሮት በቀነሰ መጠን በሐሳብ ልንጎዳም እንችላለን፣ በሐሳብ ልንጠቀምም እንችላለን። ስለ ለውጥ በምናወራበት ጊዜ ለውጥ ያስፈለገው አሁን ያለው ሐሳብና አስተሳሰብ ትክክል ስላልሆነ ነው፣ የሆነ ቦታ ስለተዛነፈ ነው። እግዚአብሔር መጀመሪያ መጥቶ የሚያስተካክለው ሐሳብን ነው። ምክንያቱም ሐሳባዊ ከሐሳባችሁ ጋር አንድ ስላልሆነ መንገዴና መንገዳችሁ ሰው የሚኖረው ሐሳቡን ነው። እኛ የሰይጣንን ያህል እንኳን የሐሳብን ዋጋና ቫልዩ ብናቅ በጣም ኃይለኛ ክርስቲያኖች እንሆናለን። ሐሳብ በጣም አደገኛ ነገር ነው። ለምሳሌ ስለ አንድ ሐሳብ ልንገራችሁ። ካርል ማርክስ የሚባል ሰው አይደል በ1840 50 60 አካባቢ ይመስለኛል 19ኛው ክፍለ ዘመን ውስጥ ነው። ቁጭ ብሎ ከክርስቲያን ቤተሰብ የመጣ ሰው ነው። ክርስትና ልክ አይደለም፣ ክርስትና ሕዝብ ማደንዘዣ ነው ብሎ ስላመነ ሌላ ከክርስትና የተሻለ ሐሳብ መጣለት እና ቁጭ ብሎ ልጆቹ እየተራቡ ቤተሰቡ እየተሰቃየ አንድ ማኒፌስቶ ወይም ደግሞ አንድ ለሰዎች የሚጠቅም ሐሳብ ጻፈ። ምን ይባላል? ኮሚኒዝም ይባላል። ምንም ነገር አልሆነም። ማንም ሰው ያን ያህል እንትን አልወሰደውም። ብዙ ዓመታት አለፉ። እንደ ዩኒቨርሲቲ እንደ አንድ ፍልስፍና ይጠና ነበር። ግን አንድ ሌኒን የሚባል ሰው ደግሞ ከብዙ ዓመታት በኋላ ተነስቶ ሲያነበው ይሄንን ሐሳብ ይሄ ሐሳብ ብሎ አብዮት የሚባል የህዝብን ኃይል ተጠቅሞ የራሻን የሚያክል ትልቅ መንግስት ገለባብጦ ትልቅ አብዮት ሆነ። ያ ሐሳብ በራሻ ላይ ትልቅ ለውጥ አመጣ። ማኦ የሚባለው ሰው ደግሞ ሲያየው በራሱ ቨርዥን ይሄ ሐሳብ ቻይናን አሁን የምናውቀውን ቻይናን ማርክስ እንኳን ያን ያህል የጻፈው ነገር ኃይለኛ እንደሆነ ምናልባት ላያውቅ ይችላል። ሰይጣን ወደ ይሁዳ ሲመጣ ገባበት አይደለም የሚለው ሐሳብ ምን አረገበት ይላል? አገባበት። ትንሽ ወረድ ብላችሁ ዮሐንስ 13 ላይ ይመስለኛል አንድ 15 16 ቁጥር ስለ ዲያብሎስ ራሱ ምን አረገበት ይላል? ገባበት ይላል። ሐሳብ በጣም ኃይለኛ ነገር ነው። እግዚአብሔር ሰውን
ባለጠጋ ማድረግ ሲፈልግ፣ ሰውን ኃይለኛ ማድረግ ሲፈልግ፣ ቤተክርስቲያንን ማስታጠቅ ሲፈልግ እግዚአብሔር ሐሳቡን ነው የሚገልጠው። ለመሰላችሁ ኢዮብ ብዙ ጊዜ ወስዶበት ነበር። መጨረሻ የደረሰበት ኮንክሉዥን ግን ሁሉን ታደርግ ዘንድ ቻይ እንደሆንክ ኢዮብ 42 ላይ ምንህ እንደገና ምን ይሆን ዘንድ እግዚአብሔር አምላካችን ታላቅ ነው፣ ሐሳቡ አይከለከል፣ ሐሳብህም ከቶ ይከለከል ዘንድ እንደማይቻል አወቅ። ስለዚህ አሁን ለምሳሌ እግዚአብሔር ይህን ምድር ይህን ትውልድ ሲቀይር እግዚአብሔር ሐሳቡን ካልሰጠን ኃይሉን ምንድነው የምናደርገው? ራእይ ማለት እኮ የእግዚአብሔር ሐሳብ ወደ ሰው የሚተላለፍበት መንገድ ነው። ራእይ ያለው የሚባል ሰው እኮ የእግዚአብሔር ሐሳብ ያለው ሰው ነው። ዘፍጥረት 3 ላይ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይናችሁ ይከፈታል፣ እንዲከፈቱ እግዚአብሔር መልካምና ክፉ እንደምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ብሎ ከዛ በኋላ በሉ። ያቺ ሐሳብ በዛ ቤተሰብ ላይ የፈጠረችው መገለባበጥ በጣም ከፍተኛ ነበር። ወዲያው ራቁታቸው እንደሆነ አወቁ፣ ተፋፈሩ፣ ተደበቁ፣ ከእግዚአብሔር ሌላ አይነት ሐሳብ ተቀበሉ። ምክንያቱም ይሄ ሐሳብ እርግማንን ይዞ መጣ። ለሴቷ ተነገራት፣ ለወንዱም ተነገራቸው እግዚአብሔርን። ከዛ በኋላ ልጅ ወለዱ፣ ልጆቹ ተገዳደሉ። በጣም ወደፊት ፈጠን እናርገውና ይሄን ነገር ምዕራፍ 6 ቁጥር 11 ላይ እንደዚህ ይላል፣ ምድር በእግዚአብሔር ፊት ተበላሸች፣ ምድር ግፍን ተሞላች። እግዚአብሔር ምድርን አየ፣ እነሆም ተበላሸች፣ ስጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበር። ሐሳብ ሰው ያበላሻል። ሐሳብ ሰው ያበላሻል። አሁን ለምሳሌ ከስራ ለምን መጣችሁ? እዚህ ከዚህ ስትሄዱ እኮ ዕቃ ይዛችሁ አትሄዱ። ምንድነው ይዛችሁ ትሄዱት? ሐሳብ ነው። ሐሳብ ነው። ግን ከሐሳብ ውጪ መኖር ስለማንችል እግዚአብሔር የሱ በሆነው ሐሳብ ይሙላን። ምክንያቱም ክፉ ሐሳብ ምድርን ያበላሻል፣ ትውልድን ያበላሻል፣ ሰዎችን ያበላሻል። እግዚአብሔር ደግሞ መበላሸትን ሲያይ ፍርድን ያመጣል። ግን የሚገርማችሁ ነገር ሁሉ ነገር ተበላሽቶ እግዚአብሔር እንደዚህ ይላል፣ እግዚአብሔር የሰው ክፋት በምድር ላይ እንደበዛ ይላል ቁጥር 5 ላይ። የልቡ ሐሳብ ምኞትም ሁል ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔር ያዘነው ምድር ከመበላሸቱ አንጻር ብቻ ሰውን ሲያየው የሰው ምን ሐሳብ፣ የልቡ ምን ምኞት፣ እንግሊዘኛው ላይ ምን ይላል? ኢማጂኔሽኑ፣ ገና ከልቡ ውስጥ የሚወልደው ሐሳብ የሚያመነጨው ነገር። እንደገና ነው ምን ይላል? ምኞት የሚለው ኢንክሊኔሽኑ፣ ዲዛይሩ በቃ ፈጽሞ ክፉ እንደሆነ አየና እግዚአብሔር በቃ ምን ይላል? ከሰው ጀምሮ ሰውን በምድር ላይ በመፍጠሩ ተጸጸተ። አንበሳ በመፍጠሩ ተጸጸተ አይልም። ባህር በመፍጠሩ ተጸጸተ አይልም። ባህር አያስብም፣ አንበሳ አያስብም። ከዛ ምን ይላል? በሰው ምክንያት ምን ይላል? የፈጠርኩትን ሁሉ ምን አደርጋለሁ አለ? አጠፋለሁ። የሰው ሐሳብ ሲበላሽ ሰው ብቻ ሳይሆን ፍጥረት ሁሉ ይበላሻል። ስለዚህ ሰይጣን አንበሳ መግደል አያስፈልገው፣ ባህሩን ማድረቅ አያስፈልገው፣ ቤተክርስቲያን ውስጥ ገብቶ ይህን ቤተክርስቲያን ማፍረስ አያስፈልገው። ሐሳባችን ሲበላሽ ሁሉም ነገር ይበላሻል። ጳውሎስ ምን ይላል? እባብ በተንኮሉ ሔዋንን እንዳሳታት የእናንተም ሐሳብ ለክርስቶስ ካለ ንጽሕና ምን እንዳያረግ እንዳይበላሽ እፈራለሁ። ጳውሎስ እፈራለሁ አለ። እንግሊዘኛው ምን ይላል? ማይንድ አስተሳሰባችሁ ኮረፕትድ እንዳይሆን እፈራለሁ። ምን ማለት ነው እሱ?
ሰይጣን መሬትን አይደለም ያጠፋው፣ የሰውን አስተሳሰብ ነው። ደስ የሚለው ግን እግዚአብሔር ምድር ሁሉ በተበላሸበት ሁኔታ አንድ ሰውና አንድ ቤተሰብ አገኘ። ኖህ ግን ምን ይላል? በእግዚአብሔር ፊት ሞገስ አገኘ። ሞገስ ያገኘው ኖህ እግዚአብሔርን ያው እንደገና ሰው አልፈጠር ስላለ አይደለም። እግዚአብሔር የተበላሸን ነገር ሁሉ ያጠፋል። ምን ይላል? በትውልዱ ጻድቅ ፍጹምም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ፣ መንገዱን ከእግዚአብሔር። ቅድም እንዳየነው ሐሳቤ ከሐሳባችሁ ስለተለያየ መንገዴ። ኖህ በዛ ዘመን እንደ እግዚአብሔር የሚያስብ የእግዚአብሔርን ሐሳብ የያዘ አንድ ቤተሰብ ብቻ ነበር። እግዚአብሔር አምላካችን የተመሰገነ ይሁን። አንድ ሰውም ቢያገኝ እግዚአብሔር እንደገና ምድርን ወደ ሐሳቡ ይመልሳታል። ስለዚህ እግዚአብሔር ለኖህ ልክ ጓደኛ እንዳጣ ሰው ሐሳቡን አፈሰሰለት። ኖህ ምድር ተበላሽታለች። ሰው ሁሉ አካሄዱ እንደምታየው ነው እና እኔ ወስኛለሁ ይሄንን ሐሳቡን ለማጥፋት አሳቢዎቹ አብረው መጥፋታቸው ግድ ነው። ስለዚህ በዚህ ጥፋት ላይ አንተን በዚህ ትውልድ መካከል ሐሳብህ እንደኔ ሆኖ ስላገኘው አሁን አብረን እንድንሰራ ምን ይመስልሃል? ከዛ እግዚአብሔር የተሐድሶ ፕሮግራም ለኖህ ሰጠው። 120 ዓመት የሚፈጅ ዝግጅቱ ብቻ። መርከብ ትሰራለህ፣ 3 ፎቅ ይኖረዋል። አንተና ቤተሰቦች ዝናቡ ሲመጣ ጥፋቱ ሲመጣ ትድኑበታላችሁ። እንስሳትና ሕይወት ያላቸውን ሁሉ ታድናለህ። በጣም የሚገርማችሁ ነገር እግዚአብሔር በደህንነት ፕላን ውስጥ ፍጥረቱንም ያስባል። ዮናስ ሲቆጣ እግዚአብሔር ያለው ምን ታውቃላችሁ? አንተ ለዚህ ለአንድ ጥላ ለሰጠችህ ሐረግ ካዘንክ እኔ ግራና ቀኛቸውን ለማያውቁ በከተማይቱ ስላሉ 120 ሺህ ነው የሚለው በለሚበልጡ ሕዝብና ለምንድን ነው የሚለው? ለእንስሶቹ ይላል። እግዚአብሔር በእውነት እኛን ምድራችንን ይፈውስ። ለእንስሳ አለማዘን የእግዚአብሔር አይነት ልብ እንደሌለን ማሳያ መንገድ ነው። ምሳሌ ላይ ቸር ሰው ደግ ሰው ለእንስሳው ምን ያደርጋል ይላል? ያዝናል ይላል። ለምንድን ነው ውሻ ስናይ ድንጋይም ትዝ የሚለን? ለምንድን ነው ዛፍ ስናይ መኮትኮቻ ሳይሆን መጥረቢያ የሚታየን? የአንድ ህዝብ አስተሳሰብ የሚለካው ቤተ ክርስቲያን በሚጸልየው የጸሎት ርዝመት አይደለም፣ ፍጥረትን ትሪት የምናደርግበት የምንይዝበት መንገድ ነው። እግዚአብሔር ለበለዓም አህያ አፏን እንደከፈተላት የኛ አህዮች አፋቸው ቢከፈት ምድር ላይ ምንድን ነው የሚሆነው? እግዚአብሔር ለፍጥረት በጣም እንደሚያዝን ለማወቅ ከፈለጋችሁ 8 ሰው ያን ሁሉ እንስሳ 6 ወር እንዲቀልብ እግዚአብሔር እኮ ስራ ምን የሰጣቸው ቀላል አይደለም ማለት። ቆልፋችሁባቸው 8 ወር ሙሉ እኮ ሳይበሉ እኮ አይኖሩም እንስሶቹ። እግዚአብሔር ምንድነው ሰው ሲበላሽ ፍጥረቱን ሁሉ ያጠፋል አይደል እንዴ? ሰውን ደግሞ እግዚአብሔር ሲያድን ፍጥረትን እንስሳቶችን ሁሉ እነዚህንም አድን፣ እነዚህ ከንጹሆቹም ከሁሉም አስገባ። ስለዚህ ከጉሬዛውም ጋር ከጉማሬውም ጋር ከዝንጀሮውም ጋር ከበጉም ጋር ከፍየሉም ጋር እነዚህን ሁሉ እነሱን እንትን መጥረግ አለባቸው፣ ማብላት አለባቸው። ያ 6 ወር ዝናቡ በዘነበ ጊዜ መርከቡ ምን ይመስል ይሆን? ተሐድሶ ዋጋ ያስከፍላል። ተሐድሶ ከኮንፍራንስ ይለያል። አካሄዱን ከእግዚአብሔር ጋር ሲያደርግ እግዚአብሔር በል እንግዲህ ይህንን ስራ ብሎ መርከቡን መስራት ያን ሁሉ ሰው ጊዜ ይፈጃል። ዛሬ እኛ በቤተ ክርስቲያን ውስጥ አንዱ ትልቁ ውድቀት የሆነው ነገር እግዚአብሔር ኃይል ሲሰጠንና ሲጠራን ይህንን ትውልድ እግዚአብሔር እንዴት ነው የሚያድነው? እግዚአብሔር የትም አሁን ለምሳሌ ልጆቻችን ቤተ ክርስቲያን በሳምንት ከ2 ሰዓት በላይ አይኖሩም። ትምህርት ቤት ስንት ሰዓት ነው የሚሆኑት? ቢያንስ 40 ሰዓት ትምህርት ቤት ናቸው፣ ወይ 20 ሰዓት 30 ሰዓት። ስለ ትምህርት ቤቶችና ስለ ትምህርት ካሪኩለም ግን ማን ነው ሄዶ የሚያድሰው? ፕሮግራም መቀበያ ልጆቹ እኮ በሳምንት 2 ሰዓት የተማሩት ነው ወይንስ በሳምንት 40 ሰዓት የተማሩት በኋላ ማንነታቸውን የሚቀርጸው? እሁድ እግዚአብሔር ሰውን ከምድር አፈር አበጀ ብለን እነሱ ደግሞ 40 ሰዓት ለ12 ዓመት ሰው ከዝንጀሮ ነው የመጣው ይሄ ሳይንስ ነው ያኛው አፈ ታሪክ ነው እየተባሉ ይማራሉ።
መጨረሻ ላይ እግዚአብሔርን የማያምኑ ልጆች ብናፈራ ምን እንትን አለው? እውነት አይደለም እንዴ? ለዛውም ደግሞ የኛ ሰንደይ ስኩሎች መጽሐፍ ቅዱስን በጣም ተረት አድርገን ነው የምንነግራቸው ለልጆቹ። አሁን አክቹአሊ የተጠኑ ጥናቶች የሚያሳዩት ከአዋቂዎች ጋር ቤተክርስቲያን የሚካፈሉ ህፃናት ልጆች በሰንደይ ስኩል ውስጥ ዮሴፍንና ተረት እየተማሩ ከሚያድጉት ልጆች የበለጠ በጌታ ጸንተው የመኖር እና እግዚአብሔርን ሲሪየስሊ የመውሰድ እድል አላቸው። ማለት ሰንደይ ስኩል መጥፎ ነው እያልኩ አይደለም፣ ግን አንዳንድ ጊዜ ፍጥረትን በተሐድሶ ማሰብ ማለት ትምህርት ቤቶች ውስጥ ምንድነው የሚሰጠው? እኛ አያገባንም ወይ? ሚዲያው ላይ ያለው ምንድነው? ዘፈን ኃጢአት ነው፣ አርት ምናምን ነገር ላይ ይሄ ነገር ማለት ቀላል ነው፣ ግን እነዛን ነገሮች የእግዚአብሔር ስራዎች አይደሉም ወይ? ስለዚህ እግዚአብሔር ለኖህ ምን ሰጠው? ሐሳብ ሰጠው። አሁን ዝናቡ ከዘን ሲዘንብ መሯሯጥ አይደለም። ምንድነው? አሁን ደረቅ ባለበት ጊዜ የሚሰራ መርከብ አለ። መርከቡ ሳይዙ እንደዚህ ነው፣ የሚሰራበት እንጨት ይሄ ነው፣ የሚቀባው ነገር ይሄ ነው፣ ስንት ፎቅ አለው። እግዚአብሔር ያው ከፈለግን እግዚአብሔር ይችን ምድር በሚለውጥበት ጊዜ ሰዎች በፊቱ አካሄዳቸውን ካደረጉ እንደ እግዚአብሔር ቃል ከተገኙ ዛሬም እግዚአብሔር ሐሳብ አለው። እግዚአብሔር በምድሪቱ ላለው ለእርሻው ሐሳብ አለው፣ ለእንስሳት ሐሳብ አለው፣ ለወጣቶች ሐሳብ አለው፣ ለሴቶች ሐሳብ አለው፣ ለወንዶች ሐሳብ አለው፣ ለቤተሰብ ሐሳብ አለው። አሁን ለምሳሌ ይሄ የሆሞሴክሹዋሊቲ ምናምን ሲመጣ ሰልፍ መውጣት አይደለም የእግዚአብሔር ሐሳብ። ሰዎች ወደዛ አይነት ኢሞራል ወደሆነ ሴክሹዋል ክራይሲስ ውስጥ ወይም ደግሞ የወሲብ ቀውስ ውስጥ ባንድ አይገቡ። አሁን እዚህ ከተማ ውስጥ ከ80 እስከ 100 ሺህ የሚጠጉ ሴተኛ አዳሪዎች አሉ ቢባል እሱን ማን ነው የሚለውጠው? ለእግዚአብሔር ያ የልቡ ጩኸት ነው። ጎዳና ላይ የፈሰሱትን ህፃናት ሲያይ እግዚአብሔር ፕሮግራም አለው። ማን ነው እሱን ከእግዚአብሔር ምን ነው ኃይልህን ስጠኝ ይሄንን እንዳደርግልህ የሚል? ስለዚህ እግዚአብሔር ኖህ እግዚአብሔር እንዳደረገው እያሾፉበት መርከብ እየሰራ ነው ዓለምን ለማዳን የሚገርም ነው እያሉት ኖህ እስከገባበት ቀን ወደ መርከቡ ምን ያደርጉ ነበር ይላል የእግዚአብሔር ቃል? they don't have any clue። ግን እኛ የእግዚአብሔርን ሐሳብ ካከበርን እግዚአብሔር ያለው ነገር ይሆናል። ዮሴፍ የ17 ዓመት ልጅ ሆኖ እያለ የእግዚአብሔር ሐሳብ ወደሱ መጣ። ሐሳቡ በጣም ድቡልቡል ነው ማለት ድቡልቡል ነው ማለት ምንም የሚገባ አይደለም። ነዶ መሃል ቆማ ሌሎች ነዶ ሲሰግዱለት ማየት ምንም ትርጉም የሌለው ነገር ነው። ከዋክብት እና ጨረቃ ፀሐይ ሆኖ ሲሰግዱለት ማየት ምንም ነገር የለውም። ግን በዛ ውስጥ የተሰወረ ሐሳብ አለ የዮሴፍን ህይወት ያሰረ እና ነዶዎቹን ቁጥር 1 2 3 11 ያንተ ነዶ 12ኛ እኛን ልታሰግድ ነው የሚለው ብቻ ነው የገባቸው። ዮሴፍ እግዚአብሔር በዮሴፍ ህይወት ውስጥ የሚገልጠው ሐሳብ ወይንም የተሐድሶ ፕሮግራም ቢገባቸው ኖሮ ዮሴፍን እንኳን ሊሸጡት እቤት አስቀምጠው እንዳሽከራ ያገለግሉት ነበር። ምክንያቱም ዮሴፍ ያየው ነዶ ምንድነው? እህል እኮ ነው አይደል? እህል ነው። በኋላ ዮሴፍ እግዚአብሔር የተጠቀመበት በምንድን ነው? እህል እኮ ነው። ነገሩ እኮ ነበረ። ግን እግዚአብሔር ሐሳቡን በወደኛ በሚያመጣበት ጊዜ አሳቢውንም አብሮ ይሰራል። ከ17 እስከ 30 ዓመቱ ድረስ እግዚአብሔር ያንን ድውልውል የሆነ ለማንም ያልገባውን ሐሳብ የሚፈጽም ማንነትንና አስተሳሰብን በዮሴፍ ውስጥ እየሰራ ነበር። ያዕቆብ ወደ ግብጽ ለመሄድ ሲል ከልጆቹ ጋር እግዚአብሔር ዮሴፍ በህይወት አለ ብሎ ነግሮታል አልነገረውም? ነግሮታል አይደል? ልጅህ ዮሴፍ በህይወት ስላለ አትፍራ እሱ ይመግብሃል ብሎ ነገረው ይላል። 13 ዓመት ሙሉ ለቅሶ ተቀምጦ እያለ ለምን እግዚአብሔር አልነገረው? ውሸታቸውን ነው፣ ይሄ ደም የዮሴፍ አይደለም ራሳቸው ሸጠውት ነው ብሎ ነግሮታል እግዚአብሔር። እግዚአብሔር ለሐሳቡ ጨካኝ ነው።
ምክንያቱም እግዚአብሔር ለያዕቆብ ቢነግረው ኖሮ የዮሴፍን መንገድ ያስተጓጉለው ነበር። ዮሴፍ ራሱ አይገባውም ነበር። ምናልባት በሚቀጥለው ሳምንት ስለ አእምሮ መታደስ ስናወራ እግዚአብሔር ሐሳቡን የሚሰጣቸውን ሰዎች ስለሚሰራ የምናልፈውና የምንከፍለው ዋጋ አለ። እሱን 13 ዓመት ልዝለለውና እግዚአብሔር ለዮሴፍ ህልም ሰጠው። ግን በአሽከርነትና በእስረኛነት ውስጥ የዮሴፍ ማንነት ለጠቅላይ ሚኒስትርነት የሚበቃ ምድርን የሚመግብ ማንነት እግዚአብሔር ሰራ። እግዚአብሔር የራሱ ኮሌጆች አሉት ሰዎችን ለሐሳቡ የሚያዘጋጅበት። ከዛ የዮሴፍን ህልም ግማሹን ፈርዖን ውስጥ እግዚአብሔር ጨመረው። በጣም የሚገርማችሁ ነገር በሰዎች ህይወት ውስጥ ከባዱ ነገር ጥጋበኛ ሰዎችንና በጣም የተራቡ ሰዎችን ማኔጅ ማድረግ ነው። የዮሴፍ ደግሞ ጥሪው የ7 ዓመት ጥጋብና የ7 ዓመት ረሃብን ማስተዳደር ነው። በጣም ከባድ ነው። ሰው የራሱን ጥጋብና ረሃብ እንኳን ሲርበንም በጣም አስቸጋሪዎች ነን፣ ስንጠግብም ደግሞ ይብሳል። ዮሴፍ በእርግጥ እስር ቤትና አሽከርነት ውስጥ ገብቶ እንደዛ አይነት የበሰለ ማንነትንና ከእግዚአብሔር ባህሪ ጋር የሚሄድ ግብፅን የመመገብ ማንነትን ባያዳብር ኖሮ የዛን ምድር ጥጋብና የዛን ምድር ረሃብ። ግን የሚገርማችሁ ነገር ለአብርሃም ኦልሬዲ እግዚአብሔር ዘርህ የራሳቸው ምድር ባልሆነ በእንግዳ ምድር ለስንት ዓመት ለ400 ዓመት እንደሚቆዩ እግዚአብሔር እኮ ኦልሬዲ እኮ ግብፅ እንደሚሄዱ ማለት የእግዚአብሔር ሐሳብ በጣም ረጅም ነው። እኛ በዛ ውስጥ የሆነ ቦታ እንሞላለን። ለዚህ ነው ከእግዚአብሔር የሚበልጥ ሐሳብ የለም። ሐሳቡ አትከለከልም። ስለዚህ ዮሴፍ ፈርዖን ህልሙን ሲነግረው ሌላው ሰዎች ያቃታቸው ህልሙን መተርጎም ነው። ህልምህ 7 ዓመት ጥጋብ አለ፣ 7 ዓመት ረሃብ አለ፣ መደጋገሙ እግዚአብሔር የወሰነው ጉዳይ ነው ብሎ መውጣት ይችል ነበር። ግን የእግዚአብሔር ሐሳብ እሱ ብቻ አይደለም። ይሄ የህልሙ ትርጉም ነው። ዮሴፍ ያለው ግን ምንድነው? እሱ በጥጋቡ ዘመን ያለው እህል ጎተራ ተሰርቶ ይሰብሰብና ይከማች፣ ከዛ በኋላ በረሃቡ ዘመን እየወጣ በስነ ስርዓት ይከፋፈል። ይሄንን ሁሉ ደግሞ የሚያስተባብር አንድ ፕሮጀክት ማኔጀር ይሾም። ይሄ ከትርጉም ያለፈ ነው። ይሄ የተሐድሶ ፕሮግራም ነው። ጥጋቡና ረሃቡ ይዞ የሚመጣው ምድርን ሊያጠፋ የመጣውን ጥፋት እግዚአብሔር አስቀድሞ ለዮሴፍ ገለጠለት። አሁን ህልምን መተርጎም ሊቀል ይችላል፣ ግን የተተረጎመውን ህልም ወደ ፕሮግራም መቀየር ግን ሁሉም ሰው አይችልም። ከእግዚአብሔር ጋር የቆዩ ሰዎች ናቸው የሚችሉት። ምክንያቱም መዝሙረ ዳዊት ላይ ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ምን አደረገው ይላል ስለ ዮሴፍ? ፈተነው። እግሮቹ በእግር ብረት ማለት የእግዚአብሔር ሐሳብ መጥቶ ነፃ እስከሚያወጣው ድረስ የእግዚአብሔር የሐሳቡ ሙላት በህይወት ውስጥ እስኪመጣ ድረስ በእግዚአብሔር ቃል ተፈተነ። አሁን በሚመጡት 15 20 30 ዓመት እግዚአብሔር በምድሪቱ ላይ ምንድነው ያሰበው? ምን እያለ ነው እግዚአብሔር? አሁን ስለዚህ ምድር እግዚአብሔር በጣም ብዙ ትንቢቶች ከመናገሩ የተነሳ ሰው ሌላ ትንቢት ሲናገር ሁሉ ደክሞናል። ግን በነዛ ትንቢቶች ውስጥ እንደ ዮሴፍ ህልም እግዚአብሔር ለዚህ ምድር የቀበራቸው እውነቶች ምንድናቸው? እነሱን ሐሳቦችና ህልሞች ትንቢቶችና ራእዮች ማን ነው ተርጉሞ ወደ ፕሮጀክት የሚቀይራቸው? ምድር በውሃ እንደምትጠፋ ማወቁ አንድ የመገለጥ ስራ ነው። የሰው ችሎታን አያሳይም። ግን የተገለጠውን መገለጥ ወደ ፕሮግራም የሚቀይሩ ሰዎች እግዚአብሔር ያብዛ። አሁን በሚመጣው ዘመን ብዙ እንዴት ነው በጣም መመናፈሳችን አይደለም ዋናው፣ መንፈሳዊነታችን አስፈላጊ ሆኖ ሳለ እግዚአብሔር ግን ከሰማይ የሚያወጣቸውን ሐሳቦች ወደ ፕሮግራም የሚቀይሩ ሰዎች እንደነ ማርቲን ሉተር አይነት ሰዎች እኮ በዓለም ላይ ትልቅ ለውጥ ያመጡት መዳን በእምነት ብቻ ነው የምትለውን ለረጅም ጊዜ የተጻፈውን ቃል
95 ቴሲስ ጽፎ በቤተ ክርስቲያን በር ላይ ምን አረጋው? አተመው። ምን ማለት ነው? መዳን በእምነት ስለሆነ እነኚህ ነገሮች ሁሉ ልክ አይደሉም፣ እነዚህ ነገሮች ደግሞ ልክ ስለሆኑ እነዚህ ይሁኑ ብሎ እኮ ነው። ዛሬ እግዚአብሔር የተናገረውን ራእይ ማን ነው እሱ የሚተረጉመው? ኖህ እግዚአብሔር የተናገረውን ነገር ወደ መርከብ ቀየረው። ኖህን ያዳነው የእግዚአብሔር ቃል ቢሆንም ግን ቃሉን ወደ ተግባር ስለተረጎመው። ሄድ ብለን ስናይ ደግሞ 400 ዓመት ቆዩ እዛ ምድር ላይና በዮሴፍ ዘመን በበረከትና በመንደላቀቅ የገቡበት ምድር ለሚቀጥለው ትውልድ እስራት ሆነ። ዮሴፍን የማያውቅ ሌላ ንጉሥ ተነሳ። እነሱ እየበዙ ሲመጡ ፈሯቸው ይላል። ከዛ እነኚህ በምድሪቱ ጠቅላይ ሚኒስትር በነበረው በዮሴፍ ተጋብዘው የፈለጋችሁበት ቦታ ኑሩ ተብለው በሪቫይቫል ወደዛ ምድር የገቡ ሰዎች አሁን ትልቅ ክስረት ውስጥ ገቡ፣ ባርነት ውስጥ ገቡ። ምን ማለት ነው እሱ? ያለፈው ዘመን ሪቫይቫል ለአሁኑ ዘመን ምንም አይሆንም፣ ትምህርት ብቻ ነው የሚሆነው። ዮሴፍ እኮ ነው እኛ ያመጣን ቢሉ ዮሴፍ ፒሪየድ። ዮሴፍ ለትውልዱ ጠቅሟል። እግዚአብሔር አሁን ለየዘመኑ ፕሮግራም አለው እና የሚገርማችሁ ነገር ሰይጣንም የእግዚአብሔር ፕሮግራም ጭላንጭሉ ስለሚገባው ልክ እግዚአብሔር የሚመራውን ሰው 400 ዓመቱ ሊሞላ ሲል ያስነሳው ሙሴ በሚነሳበት ዘመን ወንድ ልጆች እንዲያልቁ አደረገ። ማለት የእግዚአብሔርን ፕሮግራም መቃወም ይወዳል ሰይጣን። መንፈሳዊ አካል ስለሆነ መንፈሳዊውን ዓለም በጊዜ ወደፊት የማየት ትንሽ ችሎታ አለ። በነገራችን ላይ ጠንቋዮች እሷን ችሎታ ነው የሚጠቀሙት፣ ግን ሁሉንም የሚያውቅ እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ደግሞ ከሰይጣን በላይ እንደሚያውቅ ለማድረግ ኦኬ አንተ ገደልክ አይደል፣ እኔ ደግሞ የምፈልገውን ሰው ወስጄ ቤተ መንግስት ነው የማሳድገው። የእግዚአብሔር ጥበብ እኮ አስገራሚ ነው። አጣና በፈርዖን ልጅ ተንደላቆ እዛው ፈርዖን ቤት እዛው ቤተ መንግስት አሳደገው ሙሴ። እንደው ምን አለ፣ እንደውም ይሄ ልጅ ኦርፋን ሆኖ አያድግም፣ የገዛ እናቱ ነች እያጠባች የምታሳድገው። የእግዚአብሔር አሰራር አይገርምም? እናትየው ልጇን በሰላም ማሳደግ አትችልም ነበር። እግዚአብሔር ግን ደሞዝ እየተከፈላት የገዛ ልጇን ልታሳድግ አደረገ። የእግዚአብሔር ሀሳብ አይከለከልም። ስለዚህ ሙሴ ወደ 40 ዓመት ሲደርሰው ወደ 390 ዓመት ሆኗል። እግዚአብሔር የተናገረው በብዛች ምድር ወገኖቹን ሊያይ ሲል ሙሴ ውስጥ አሁን ጉልበት አለ፣ ኃይል አለ፣ ጥሪውን ያውቃል እና ሲል አንድ ግብፃዊ እስራኤላዊ ሲመታው ምን አረጋ አንተ ምናምን ብሎ ገደለና ቀበረው። የአገልግሎት በር ተከፈተለት ማለት ነው። ገና የእግዚአብሔርን ሀሳብ ሙሉ ለሙሉ አላገኘውም። ግብፃውያን አንዳንድ ገድሎ ጨርሶ እስራኤልን ነፃ ማውጣት አይችልም። የማሐሳብ ያስፈልገዋል የእግዚአብሔር። አሁን ሙሴ ያለው ጥሪ ነው ያለው እንጂ ሀሳቡ አልተገለጠለትም። ስለዚህ በሚቀጥለው ቀን ሲመጣ ያለፈ የትላንትናው አገልግሎት አይሰራም። ምክንያቱም ሁለቱም እስራኤላውያን ማንን መግደል ይችላል? ለማስታረቅ ሲሞክረው ወደዛ ማን አንተ ትላንትና እንደገደልክ ሊገለል ሲል አገልግሎቱ አልሰራም። የማሐሳብ ስለሆነ የሙሴ የእግዚአብሔር ሀሳብ ደግሞ ገና አልተገለጠም። ከዛ በኋላ ሙሴ ሸሽቶ መሄድ ነበር። 40 ዓመት ሙሉ ምድረ በዳ ውስጥ ደግሞ ሌላ ትምህርት ቤት ውስጥ ገብቶ በምድረ በዳ ቆየ። ልክ 40 ዓመት በኋላ እግዚአብሔር ወረደ። ህዝቡ እሪ ያለ ወደ እግዚአብሔር አምላክ ሆይ ታድሶ እንፈልጋለን፣ እግዚአብሔር አምላክ ሆይ መነቃቃት እንፈልጋለን፣ እግዚአብሔር ከዚህ ጉድ አውጣን ብለው እግዚአብሔር ሲጠብቃት የነበረችውን ጩኸትና ጸሎት አሰሙ። ሁለት ነገር፣ እግዚአብሔር ሆይ ኃይልህ ይገለጥ፣ እግዚአብሔር ሆይ ሀሳብ ይገለጥ። ከዚህ እግዚአብሔር ወረደ። የሚገርማችሁ ነገር ከዛ ሁሉ እስራኤላውያን ወደ 2 ሚሊዮን ይጠጋሉ። 600,000 አዳልት አሉ፣ አዳልት ሜን አሉ፣ ወይም ደግሞ ትልልቅ ወንድ ሰዎች አሉ። ከዛ ሁሉ መሀል አንድ ሰውም አላገኘም እግዚአብሔር። ስለዚህ እግዚአብሔር ሀሳቡን የሚጋራው ከሀሳቡ ጋር ፊት የሚያደርግ የሚገጣጠም ሰው ፍለጋ ከግብፅ አይደለም ሄዶ ምድያም ውስጥ ሙሴ ጋር መሄድ ነበረበት። በዛ ጊዜ ሰው የሌለውን መስጠት አይችልም። ያልደረሰበት ቦታ ሰው ይዞ መሄድ አይችልም።
ከዛ ሁሉ ህዝብ 100,000 ህዝብ ማለት አንድ ሰው ብቻ ነው ባሪያ ያልሆነ ነፃ ሰው ያለው። ማን ነው? ሙሴ ብቻ ነው። አንድ ሰው ነው ቤተ መንግስት ገብቶ በቤተ መንግስት ቋንቋ ማውራት የሚችል። አንድ ሰው ብቻ ነው ከቀይ ባህር በኋላ ምድረ በዳውን የሚያውቅ። ማን ነው? ሙሴ ነው። እግዚአብሔር ዛሬ የሚያሳልፈን እያንዳንዱ ነገር ለሐሳቡ እንድንመች እያዘጋጀን ነው። ዮሴፍን አሽከር ቤትና እስር ቤት ሰው እስር ቤትንና አሽከር ሆኖ ቤትን ማስተዳደር ከቻለ ጥሩ ዝግጅት ነው። እግዚአብሔር ያቅበታል ሰውን ለሚፈልገው ነገር ማዘጋጀት። ስለዚህ እግዚአብሔር ምን አለው? ህዝቡ እየጮኸ ነው፣ ህዝቡን ላድን ወርጃለሁ፣ ግን ሰው ፈልጋለሁና ሂድና ምን አድርግልኝ አለው? ልካለሁ ህዝቤን ከግብጽ ሲለው ሙሴ ምን አለ? ሞክሬዋለሁ ይህን ሀሳብ እና በጣም አስቸጋሪ ሀሳብ ነው እግዚአብሔር ወይ እኔ ማን ነኝ ሲለው እግዚአብሔር ሙሴ ረሳው እንዴ? የግብፅን ጥበብና እውቀት ፈጽመ የተማርክ 40 ዓመት ቤተ መንግስት የቆየ ምድረ በዳውን የምታውቅ ሙሴ ነህ አላለው። ምንድን ነው ያለው? እኔ ካንተ ጋር ሆናለሁ። ይሄ ምን ማለት መሰላችሁ? አንተ ማንም አይደለህም። እስካሁንም የጠበቁት እሱ እስኪገባህ ነው። ምክንያቱም እግዚአብሔር በእኛ ውስጥ ለሚሰራው ሀሳብ ትልቅ ሀሳብ ራሱ እግዚአብሔር ነው ተጠያቂ። እኛ እግዚአብሔር ይጠቀምብናል እንጂ እኛ የእግዚአብሔር ምትክ አይደለም። ከዛ እግዚአብሔርን አየና እሺ አንተ ከኔ ጋር ትሆናለህ። ሙሴ አንተ ማነህ እንዳይለው ደግሞ ፈራው። ስለዚህ በዘዴ እሱም ማን ነው ቢሉኝ ማን ብዬ ማለት ካወቀ ምን አስጠየቀው? እሱ እግዚአብሔር ደስ ይላል። የእግዚአብሔር መልስ እኔ ነኝ ላካኝ በላቸው። ያህዌ ማለት እኔ ነኝ ያለና የነበረ እኔ ነኝ። በቃ እኔ አያምኑኝም። ይሄ ፕሮግራም በእኔ እጅ እንደተላከ ሲል እጅ ላይ ምን አለ? ጣለው፣ እባብ አንሳው፣ በትር እጁን አሳየውና እጅንም ደግሞ በዛው አስገባው፣ ለምጽ አስገባው ንጹህ። ከዛ በኋላ ያቺ በትር የማተባለች የእግዚአብሔር በትር። አሁን ይኸውላችሁ እግዚአብሔር ከሀሳቡ ጋር የተስማሙ ሰዎች ነው የሚፈልገው። ባህሩ ለእግዚአብሔር ችግሩ አይደለም፣ ይከፈላል። ፈርዖን ለእግዚአብሔር ችግሩ አይደለም። የፈለገ ልበ ደንዳና ቢሆን እግዚአብሔር የፈርዖንንም ልብ ያንበረክካል። ዛሬ በእኛ ምድር ላይ የምናያቸው አይደሉም ችግሮቹ ለእግዚአብሔር፣ ችግሮቹ እኛ ነን። እግዚአብሔር ወደ ሀሳቡ ይመልሰን። አያችሁ አሁን በዚህ ዘመን እግዚአብሔር ተሐድሶ ሲያመጣ ትልቁ የእግዚአብሔር ከባድ ነገር አንድ ሰው ማግኘት ነው። አንድ ሰው ካገኘ እግዚአብሔር አንድ ሀገር ያድናል። ደጋግሞ 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 አሳይቷል። ተሐድሶ የእግዚአብሔር ሀሳብ ነው። ኢየሱስ ክርስቶስ በደንብ እንዲገባን ከኛ ማንነት እንዳልሆነ የተማሩ የተመራመሩ ነገማልያልን መጥራት እኮ ይችል ነበር። እነኚህ ናቸው ለኔ ትልቅ ፐርፐዝ የሚሆኑት ብሎ ቀራጩን አሳጥማጁን ማለት ማንም ሰው ቁጥር የማያስገባቸውን ሰዎች ወሰደና አሰለጠነና ሀሳቡን ሲገልጥላቸው ኃይሉን ሲሞላቸው ዓለምን አገለባበጡ። አሁን ችግሩ እግዚአብሔር ለሐሳቡ ብሎ የእግዚአብሔርን ሐሳብ የተራቡ ሰዎች ይፈልጋል። አሁን እግዚአብሔር ኃይሉ ወረደ። ትልልቅ ሪቫይቫሎች አለፉ። ግን ህብረተሰብ መቼ ተለወጠ? ምክንያቱም ያንን ኃይል ልክ እንደ አንድ ስስታም ሰው እኛ ራሳችንን በልተን ጨረስ ነው። በዚህ ዘመን ግን እግዚአብሔር ኃይሉን ከሐሳቡ ጋር ይስጠን። ይሄ ነው አሁን መጸለይ ያለብን። እግዚአብሔር ሆይ ለሙሴ ኃይልህንም ሰጠኸው፣ ሐሳብህንም ሰጠኸው፣ አደራረግህን ሁሉ ገለጥክለት። ስለዚህ ከዛ ከጠንካራ ክንድ ህዝቡንም ከብቶቹንም ፈርዖን እኮ ከብቶቻችሁን ትቱና እናንተ ሄዱ ብሎ ነበር። ነው እግዚአብሔር ነፃ ሲያወጣ ሁሉንም ነገር ነው። እግዚአብሔር ምድርን ሁሉ ነፃ ያወጣል። ለዚህ ነው ሮሜ 8 ላይ ፍጥረት እኮ በተስፋ ስለተገዛ ነው በጣም በምጥ ውስጥ ነው ያለው ከጥፋት ባርነት ምን ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ምን ክብር ይደርስ ዘንድ። አሁን የኛ መንፈስ ቅዱስ መሞላት የኛ የእግዚአብሔርን ቃል ማወቅ ፍጥረት ላይ ምን ተጽዕኖ አመጣ? እዚህ እግዚአብሔር በሚመጣው ዘመን አሁን የሚነሳው ሪቫይቫል የኛ መዝናኛ አይደለም። እግዚአብሔር ኃይሉን ይሞላናል። እግዚአብሔር ሐሳቡን ይገልጥልናል። እግዚአብሔር ደግሞ እኛንም ይቀይረናል።
ከዛ በኋላ እግዚአብሔር ፍጥረትን ሁሉ ነፃ ያወጣል። በ70 ዓመት ምርኮ ጊዜ እግዚአብሔር ልክ 70 ዓመት ሊያልቅ አካባቢ ተወሰነ 20 ምናምን ዓመት ሲቀር ሰይጣን ህዝቡ ተመልሶ በተሐድሶ ወደ ምድሪቱ እንዳይገባ ከዛ በኋላ ህዝቡ ደግሞ ተሐድሶ ጌታ ከዛ ህዝብ እንደሚመጣ ስለሚያውቅ ሃማ የሚባል ሰው አዘጋጀ። ፕሮግራም አስይዞ በመርዶክዮስና በሱ መካከል የተነሳ ግጭት ይመስላል። ግን ሃማ ምናልባት ባይገባውም ቢገባውም ሰይጣን ያንን ህዝብ ሁሉንም ለማጥፋት ምን ይላል? ለሃማ መርዶክዮስን ብቻ ማጥፋት ትንሽ መስሎ ታየው ይላል። ስለዚህ ምን ይላል? እግዚአብሔር ደግሞ በጣም ሴንስ ኦፍ ሂውመር አለው። እግዚአብሔር በጣም የሚገርም አምላክ ነው። ትልቁን ሹም መርጦ ሰይጣን ሲያስነሳ እግዚአብሔር ደግሞ አንድ ኦርፋን አስነሳ። ወላጆቿ የሞተባት የማትታወቅ መንግስቱን ሁሉ ገለባበጠው። በጊዜ የነበረችው ንግስት ወረደች። ከዛ በኋላ ንጉሱ ንግስት እሱ ለራሱ ነው የመሰለው። እግዚአብሔር ግን ሐሳቡን ይፈጽም ነበር። ከዛ የሃማ አዋጅ ሲታይ መርዶክዮስ ንጉሱ ጋር ግቢና ንገሪው ይሄ ነገር ትንሽ ዴንጀረስ ነው ሲላት፣ አይ እኔ እኮ ጊዜ ስላልደረሰ ብገባ ንጉሱ ዘንጉን ስላልዘረጋልኝ እንደሱ አይደለም አስቴር ደስ የምትለው ተሰማለች። አጎቷል መንፈሳዊ ሰው ነበር። ወደ መንግስት የመጣሽው በዚህ ጊዜ ምናልባት ለዚህ ጉዳይ ሊሆን ይችላል። አንቺ አልፈልግም ብትይ መዳን ለአይሁድ ማለት እግዚአብሔር ፕሮግራሙን ሊፈጽምብሽ ይሄንን ክብር ሰጥቶሻል። የአንቺ ንግስት መሆን ውበቱ ያለው የእግዚአብሔርን ሐሳብ መፈጸም ላይ ነው። ለዚህ ነው ብዙ ጊዜ እግዚአብሔር ከፍ ሲያደርገን ሐሳቡን ጥለን እንሄዳለን። እግዚአብሔር ያለ እግዚአብሔር ሐሳብ የሰው ከፍታ ውድቀት ነው። የሳኦል እኮ ውድቀቱ እኮ ከዳዊት የተለየ ቅባት ስለተቀባ አይደለም። ሁለቱንም የቀባቸው ሳሙኤል ነው። ሁለቱም የተቀቡት የእግዚአብሔርን ቅባት ነው። በሁለቱም ላይ መንፈስ ቅዱስ በጣም እንደውም ስለ ሳኦል ሲናገር ሌላ ልብ ለወጠለት ይላል አይልም? የእግዚአብሔር መንፈስ በኃይል ወረደበት አይልም? ከነቢያት ጋር ትንቢት ተናገረ አይልም? ሳኦል በእውነት ከነቢያት ወገን ነው ያልተባለም? የቂስን ልጅ ምነካው አልተባለም? ግን እግዚአብሔር በሳሙኤል በኩል ፕሮግራም ይነግረዋል። እየሄደ ሞዲፋይ እያደረገ የራሱን ፕሮግራም ይፈጽማል። ከዛ እግዚአብሔር ምን አለ? ሳኦልን በማንገሴ ተጸጸትኩ፣ ኃይል ሰጠሁት፣ ልቡን ቀየርኩለት፣ ሁሉን ነገር ግን የኔም ፕሮግራም አይደለም እሱ በራሱ ፕሮግራም። ስለዚህ ምን አለ? ናኩታል። ከዛ ምን ይላል? በሚቀጥለው ሲያነግስ ሳሙኤል ልክ እንደ ሳኦል አይነት ሰው ነበር የሚፈልገው። እግዚአብሔር ንቄዋለሁ አለና መጨረሻ ከዱር ተፈልጎ መጣ። ዳዊት ደግሞ ሳይነግስ ምን አይነት መዝሙር ዘምሯል? እግዚአብሔርን አንዲት ነገር ለመንኩት እርሷንም ብቻ እሻለሁ፣ በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ። ደስ የሚያሰኘውን የእግዚአብሔርን ውበትና ፊቱን በቃ በአትኩሮት እያሰላሰልኩ ምን አረግ ዘንድ እመለክ። በቃ እግዚአብሔርን ብቻ የሚፈልግ እናትና አባቴ ተውኝ፣ እግዚአብሔር ግን ስለዚህ የሐዋርያት ሥራ ላይ ምን ይላል? ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ። ዛሬ የማን ሐሳብ ነው የምናገለግለው? በዚህ ቤተ ክርስቲያን የማን ሐሳብ ነው የሚገለገለው? በዚች ምድር ላይ አሁን እኔ አንዳንድ ጊዜ ሳስበው በቤተ ክርስቲያን ውስጥ የሚሆን በቤተሰብ ውስጥ የሚሆን በትዳር ውስጥ የሚሆን ሰዎች ባላቸው በስራ ቦታ በቢዝነስም ቦታ የእግዚአብሔር ሐሳብ እስኪነግስ ድረስ ሰላም አይኖርም። እግዚአብሔር ሐሳቡን በመካከላችን እንደገና ያውጣው፣ ከፍ ያድርገው። እግዚአብሔር ለሐሳቡ እግዚአብሔር ሰልፊሽ ስለሆነ ከእግዚአብሔር የተሻለ ሐሳብ የለም። የኛ ደህንነት ያለው በእግዚአብሔር ሐሳብ ውስጥ ነው። ስለዚህ የተቀበልነው ኃይል ትርጉም የሚኖረው ለውጥ የሚያመጣው በእግዚአብሔር ኃይል ውስጥ ሲሆን ነው። ለዚህ ነው የቆሮንቶስ ላይ ያለው ከክብር ወደ ክብር እንለወጣለን ያንን መልክ እንመስል ዘንድ ሲል ስለ ቀደመው አገልግሎት ያ የሚሻረው የሞት የሆነው አገልግሎት የኩነኔ የሆነው አገልግሎት እንኳን እግዚአብሔር ያን ያህል ካከበረው አሁን እኛ የተሰጠን የጽድቅ የሚሻረው የሞት የሆነው አገልግሎት የኩነኔ የሆነው አገልግሎት እንኳን እግዚአብሔር ያን ያህል ካከበረው አሁን እኛ የተሰጠን የጽድቅ የሆነው የማይሻረው የህይወት የሆነው አገልግሎት እንዴት በክብር ይበልጥ። ሙሴ ያንን ሐሳብ ይዞ ሲወርድ ሰው ፊቱን እያየ ስለተቸገረ ፊቱ ላይ መጋረጃ እንዳረገ በሙሴ በኩል የተገለጠው የእግዚአብሔር ሐሳብ
በተነበበ ቁጥር በልባቸው ላይ ምን አለ ይላል? መጋረጃው አለ። ሐሳቡ አይገባቸውም። ስለዚህ እግዚአብሔርና ሙሴ ትንሽ ሲቆዩ አምላክ መቀየር ይፈልጋል። አንድ ነቢይ ተነስቶ ሲሞት ቶሎ ብሎ ሌላ አምላክ ይፈልጋሉ። ሐሳብ ለመቀየር ጊዜ ያወስድባቸው። ይሄኛው ግን በክርስቶስ ያለው ግን እንደዚህ አይደለም ይላል። ወደ ክርስቶስ ዞር ባልን ጊዜ ግን ምን ይላል? ተቀይሯል። ምክንያቱም የጌታ መንፈስ ባለበት ምን አለ? ነፃነት አለ። ስለዚህ ያንን መልክ እንመስል ዘንድ የጌታን ፊት እያብለጨለጭን ከክብር ወደ ክብር እንለወጣለን። አሁን ይሄ ዘመን የእግዚአብሔርን ክብር የምንናፍቅበት ጊዜ ነው። የእግዚአብሔር ክብር ግን በእግዚአብሔር ኃይል ውስጥ ብቻ ሳይሆን በእግዚአብሔር ሐሳብ ውስጥም ነው ያለው። ስለዚህ የምጠይቃችሁ ነገር እንደ ቤተ ክርስቲያን የእግዚአብሔርን ሐሳብ መራብ አለብን። እንደ ቤተሰብ እግዚአብሔር ሆይ እንዲሁ ይህን ቤተሰብ አልመሰረትከውም፣ ሐሳብህ ምንድን ነው? በእኔ ላይስ ያለ ሐሳብ ምንድን ነው? ለውጥ የሚመጣው የእኛ ሐሳብ ዝቅ ሲል፣ የእግዚአብሔር ሐሳብ በእኛ ላይ ከፍ ሲል ነው። ስለዚህ እግዚአብሔር የለውጥን ሐሳብ በመካከላችን ያስፈን። በውስጣችንም እንጸልያለን። እስኪ ጸልዩ ሁላችሁም። በእውነት እግዚአብሔር ሆይ ሐሳብህን የሚመስለው የለም። ሐሳብህ አትከለከልም። ዛሬ በምድራችን ለገጠርና ለከተማው ለሁሉ ነገር ሐሳብ አለ። ለኖህ ሐሳብህን እንደገለጥክለት፣ ለዮሴፍ ሐሳብህን እንደገለጥ፣ ለአስቴር ሐሳብህን እንደገለጥ፣ በጌታ በኢየሱስ ክርስቶስ አማካኝነት ደግሞ ለሐዋርያት ሁሉ ሐሳብህን እንደገለጥ። ጳውሎስ ምን አለ? ጌታ ሆይ አንተ ማን ነህ አለና ምን አደርግ ዘንድ ትፈልጋለህ? ሐሳብህን ንገረኝ አለ። ከዛ ምን አለ? ከሰማይ ለተቀበልኩት ሐሳብ ወይንም ራእይ እምቢ አላልኩም። እግዚአብሔር አባት ሆይ በእውነት እንጸልያለን በዚህ ሰዓት ለእህቶቼ እጸልያለሁ፣ ለወንድሞቼ እጸልያለሁ፣ ለዚህች ቤተ ክርስቲያን እጸልያለሁ፣ ለመሪዎቹ እጸልያለሁ። እግዚአብሔር ከሐሳብህ አንራቅ። ሰውንና ፍጥረትን ሁሉ ለማጥፋት እስክትጸጸትና እስክትቆጣ እንዳደረገው እንደዛ ትውልድ እንደተቆጣቸው ትውልዶች አንሁን። አቤቱ እግዚአብሔር ሐሳብህ በዚህ ስፍራ ይፍለቅ። ሐሳብህ በልባችን ላይ ይሙላ። በሌሊት ራእይ ቢሆን እግዚአብሔር ቃልን ስናነብ ቢሆን በውይይታችንና በዲስከሽናችን በጸሎታችን መካከል ቢሆን እግዚአብሔር ሆይ እባክህ ወደ ሐሳብህ መልሰን፣ ወደ ሐሳብህ መልሰን። የሐሳብህ ወንዝ በመካከላችን ይፍሰስ። እግዚአብሔር ሆይ ጸልያለሁ ከዚህ መድረክ ላይ ወደ ሕዝብህ ሐሳብህ አሁንም ይፍሰስ። እግዚአብሔር በሰማይ ያለው ሰማያቶች ተከፍተው ሐሳብህን ወደኛ ይልቀቁ። እግዚአብሔር በእውነት አንተ ለሙሴ በሲና ተራራ ላይ ሐሳብህን ስትገልጥ ሕዝቡ ግን ሌላ ሐሳብ እንደሰሩ ዛሬ እግዚአብሔር የራሳችንን ሐሳብና አምላክ የምንሰራ አንሁን። ሐሳብህ በሕዝብ መካከል እንደገና ወደ ሐሳብህ መልሰን። እግዚአብሔር የሚለውጡ ሐሳቦች በመካከላችን ይለቀቁ።